ሃይ ውዶቼ፣ ሰላም ነው ወይ? እንደምናችሁ ውዶቼ፣ እንዴት ናችሁ? እግዚአብሔር ይመስገን አለው። ደህና ናችሁ ወይ? ጠፍቻለሁ፣ በጣም ጠፍቻለሁ። መስራት ፈልጌ ሳላስበው የሆነ ነገር ያው ተፈጥሯል። በራሴ ጉዳይ ነው እና በጣም ውስጣዊ ተረብሼ ነበረ። በስደት ላይ ብዙ ነገሮችን እኛ ያው የስደት ሰዎች እናውቀዋለን ህመሙንና ምን ያህል ምን አይነት ጉድ ምን አይነት ታምር ምን አይነት ድርጊት በላያችን ላይ እንሸከመዋለን። የማንሸከመው ነገር የለም። ግን በዛ ሸክም ውስጥ ሆኖ ደግሞ የሆነ ነገር ደግሞ መጥቶ አናትህን ሲል በጣም ነው የሚያማው። በጣም በጣም ያላሰበው ነገር በቃ እንደ እባብ አናትህን ሲል ሳታስበው ይገርማል። ብቻ ያማል ቤተሰብ እና በዛ ምክንያት ነው የጠፋሁት። በቃ እንዴት አድርጌ ማስተካከል እንዳለብኝ፣ እንዴት አድርጌ በቃ ጠንካራ መሆን እንዳለብኝ፣ እንዴት እንደምሆን በቃ ከራሴ ጋር ምንም ልስማማ አልቻልኩም። ግን እንደዚህ እየገባው ስልኬን ይዝና እየገባው እናንተንም እመለከታችኋለሁኝ። የእናንተን ቪዲዮንም ለማየትም ስሜቱ ሁሉ እየረበሸኝ አላይም። ዝም ብዬ እወገባና አይና እወጣለሁኝ። ምን እላለሁ በቃ ስሜት አሉ። ከእናንተ ጋር ለመዋል ከእናንተ ጋር ለመስራት ፍላጎት አለኝ። ግን በቃ የሆነ ነገር ሳላስበው ነው የሆንኩት እና እኔ ይገጥመኛል ብዬ አንድም ቀንም አስቤም አልሜውም። በቃ መቼም የስደት ዓለም ያላችሁ በሙሉ አታስቡትም። እንደዚህ አይነት ነገር ይፈጠራል፣ እንደዚህ አይነት ነገር ይሆናል፣ እንደዚህ ይሆናል ብላችሁ ከብዙ ጊዜያት በኋላ አንድ ቀን መጥቶ ብቻ የሆነ ነገር ሲመጣ እንዴት እንደመቆጣጠር ሁሉ እስከሚያቅታችሁ ጨርቃችሁን ጥላችሁ ሂዱ እስከሚል ድረስ ያስብላል። የሆነ ነገር ደግሞ ሴጣን ደግሞ ስሜታዊ የሆነ ሰው ደግሞ የሆነ ራሱን ከመጉዳት ወደኋላ አይልም። ግን የፈለገ ይምጣ እንጂ ራሴን መጉዳት አልፈልግም። የፈለገ እንጃ እንደው ከሰማይ መብረቅ ካልመጣ በስተቀር ለሰውዬ መቼም አልሰበርም። ያው ሰው አለው። ሰው ሲባል ሁላችንም አንድ አይነት አይደለንም። ከቤተሰብ ጀምሮ እስከ ውጫዊ ያለ ሁሉም አንድ አይነት አስተሳሰብ ሊኖረን ይችላል፣ ወይም ደግሞ ላይኖረን ይችላል። እንደ እንትናችን ነው እና ግን መሰበር አልፈልግም። ጠንክሬ ማሳየት መስራት እንዳለብኝ ነው የተረዳሁት። በቃ ሁሉን ነገር እነዛን እርግፍ አድርጌ ትቼ የራሴን ህይወት ማለት በቃ የራሴን መንገድ ይዤ መሄድ እንዳለብኝ ነው የተረዳሁት። ለዛ በቃ ትንሽ ጠፍቻለሁ ብያለሁ። በጣም ነው የጠፋሁት እና አበረታቱኝ ልበል። አሁንም አበረታቱኝ። በቃ ወደ እናንተው ጋር እንድመጣ ከእናንተው ጋር ብዙ ነገሮችን መማር እንዳለብኝ ከእናንተው ጋር ብዙ ነገር መሄድ እንዳለብኝ ተረድቻለሁኝ እና እንረዳለን። እንግዲህ አበረታቱኝ፣ አድርሱኝ። መድረስ ያለብኝ ቦታ በቃ አድርሱኝ። እንደ አዲስ ነው የምነሳው። በቃ አረብ ሀገርን እኖሬባታለሁኝ፣ ሰርቼባታለሁኝ። ግን አሁን እንደ አዲስ በቃ ህይወትን እንደ አዲስ መያዝ ነው የፈለግኩት። አይምሮን ማጨናነቅ ስላልፈለግኩኝ እንደ አዲስ ከእናንተ ጋር ከሆንኩኝ ህይወቴ ይስተካከላል ብዬ አስባለሁኝ እና አበረታቱኝ፣ አጠንክሩኝ። እንግዲህ ምንም የምለው ነገር የለም። መቼም ከዚህ ውስጥ እስከምወጣ ድረስ ነገሮቹ ቀስ በቀስ በሂደት ይወጣል። በአንድ ጊዜ አራግፈዋለሁ ማለት ዘበት ነው ሰው ስንሆን እና በሂደት ከውስጣችን እናወጣዋለን እና ይህንን ይመስላል ቤተሰብ። እኔ እንግዲህ ምንም የምለው ነገር የለም። እርዱኝ ነው በቃ። ሰብስክራይብ
ላይክ አድርጉኝ። ከታች ደግሞ ኮሜንታችሁን ደግሞ ማጠንከሪያ ይሆነኛል። እንግዲህ ሚስማር የሆነ ቦታ ላይ ስናደርሰው ይጠነክራልና የእናንተ ኮሜንትም ያጠነክረኛል ብዬ አስባለሁ። የእናንተም ላይክም ያጠነክረኛል፣ ሰብስክራይቡም ያጠነክረኛል እና ይህንን ይመስላል ቤተሰብ አለቅም። የአረብ ሀገር ህይወት ከባድ ነው። ጊዜያችንንም እድሜያችንንም ሀሳባችንም ሁሉ ነገር ለቤተሰብ አድርገን ስናደርግ እነሱ ሌላ ሰው ሆኖ ሲገኙ በጣም ነው የሚከብደው። በጣም ነው የሚከብደው ቤተሰብ። ዋው ዋው ታድለው ነው የምለው። ያ ሁሉ ታምር ባንቺ ተቀይሮ ባንቺ ሁሉ ነገር ሆኖ ማለት ነው። አንቺ ምንም እንዳልሆንሽ ስትታሰቢ በጣም ነው የሚያመውና ግን እግዚአብሔር ደግሞ ያጠነክራል። እግዚአብሔር ደግሞ ያበረታታል። እግዚአብሔር ደግሞ መልሶ ቀና እንደሚያደርግ አውቃለሁ። ከወደኩኝ እንግዲህ ያው እነሱ ደስታ ነው የሚሆነው እና መውደቅንም አልፈልግም። ሰርቼ ማሳየት ነው የምፈልገው። መለወጥ ማለት ምን ማለት እንደሆነ ማሳየት ነው የምፈልገው እና አበረታቱኝ፣ ጌታን አበረታቱኝ፣ መብራንን አበረታቱኝ። እናንተ ብቻ ናችሁ በቃ አሁን እናንተ ብቻ ናችሁ ከጎኔ መሆን የምትችሉት እናንተ ብቻ ናችሁ። ሌላ ማንም ሰው እንደሌለ ተረድቻለሁ። እናንተና አንድ አምላክ ብቻ እንዳለ ነው የማውቀው እና እኔ እንዳለው ነው የማውቀው እና እስቲ አበረታቱኝ፣ አጠንክሩኝ።